ጋይስ ወይኔ እንዴት ነው የሚቀጥለው? እስካሁን ያለቀው በታብታብ ነው ጋይስ። ታይሚንጋችንን መጠቀም እንችላለን ጋይስ። አበባ ብቻ ታብታብ ጋይስ። በስመ አብ ወወልድ ወመንፈስ ቅዱስ ወጋው ተደርጋለሁ። ታይማችንን እንጠቀም። ኔትወርክ እኛ እያስቸገረ ታይማችንን እንጠቀም ጋይስ። ታይማችንን እንጠቀምበት። ታብታብ ጋይስ። ኔትወርክ እያስቸገረ ነው። ታብታብ ጋይስ። ሌትስ ጎ ፋሚሊ። እሺ አሁን ተስተካክሏል። እሺ የፊት ለፊት ከረበት ተስተካክሏል። ጋይስ አንድ ጊዜ ሁላችሁም ታብታብ ጋይስ። ይሄ ግን መሸነፍ የለብንም። በታብታብ ነው እስካሁን ያለ ነው። አቅም ያለው ሰው የለም። እሺ ጋይስ ደቂቃችንን እንጠቀም። የመጀመሪያውን ብናሸንፍ ለእኛ ይጠቅመናል። ካልሆነ የመጀመሪያውን ለማሸነፍ እንሞክር። ጋይስ የመጀመሪያውን እናሸንፍ፣ ይጠቅመናል የመጀመሪያው ማሸነፋችን። ከዛ ቀጣይ እንዝናናለን። ጋይስ ኔትወርካቸው ቆራረጠው ታውቃላችሁ። ዛሬ በዓል ስለሆነ ኢትዮጵያ ብዙም ኔትወርክ በዚህ ቀን በጌታ ስም የመጀመሪያውን መሸነፍ የለብንም ጋይስ። የመጀመሪያውን መሸነፍ የለብንም ጋይስ። ኖርማል ነው። የእነሱ ዘር ነው መውጣት የለብንም። እኛ ቀጣዩን ካሸነፍን ማለት ነው አሸናፊ ነን። አለቀ ጌሙ። ምንም እንዳንሸነፍ አሁን እንዳንሸነፍ ከተሸነፍን እንወጣለን ነው ጃይ እየመራ ናቸው። ሩታ የመራች ኔትወርክ መሸነፍ የለብንም ጋይስ። ደቂቃ እያለቀ ነው ጋይስ። ሌትስ ጎ። 3 ደቂቃ ነው የቀረን ጋይስ። 3 ደቂቃ ነው የቀረን ጋይስ። ኧረ
ሁለት ደቂቃ ምናምን አላችሁ ጋይስ፣ ሁለት ደቂቃ ምናምን አላችሁ ጋይስ። ኔትወርክ የላቸውም፣ እየጠበቃችሁ ተመልከቱ። እንግዲህ በዓል ስለሆነ ኢትዮጵያ ውስጥ ብዙም ኔትወርክ የለም። ኧረ ሩታ ትለያለች። የሩታ ቤተሰቦች ይለያሉ። ማሻላ ማሻላ ይለያሉ። ጠብቁ ጋይስ፣ ኔትወርክ ነው ጋይስ፣ ኔትወርካቸው ነው። ሩታ እየመራች ነው።